ሰላም እንዴት ናችሁ? ዛሬ የሜሪክሮፕስን ስራ እንዴት አፕላይ ማድረግ እንደምትችሉ ነው ማሳያችሁ። አጠቃላይ ነገር ኪራ ጆብስ ላይ ያለውን ቴሌግራም ማለት ነው። ኪራ ጆብስ ላይ ገብተን እዛ ላይ ነው የምናገኘው አብሶ የድራይቪንጉን ስራ ማለት ነው። ሌሎችም ስራዎች አፕላይ ስታደርጉ አብሶ ሜሪክሮፕስ ላይ በዚህ መልኩ ነው። ይሄኛው ሶማሌ ክልል ላይ ያለ ነው። ቴሌግራማችን ላይ እስከ ሐምሌ 12 የሚቆይ 5 ዓመት ኤክስፒሪየንስ ያለው ሰው የሚፈልግ ነው። ስለዚህ ገብተን ሊንኩ ከስር የምታዩት ነው። ያው 4 ሰዓት ላይ የተለቀቀ ነው። ገብታችሁ አፕላይ ማድረግ ትችላላችሁ። ቀጥታ ሊንኩን ስንነካው የሚወስደን እዚህ ጋር እንደምታዩት ቀጥታ ወደ ሜሪክሮፕስ የዋናው ዌብሳይታቸው ነው የሚወስደን። ከዛ ዲቴይሉን የዲስክሪፕሽኑን ያሳየናል ማለት ነው። የሚያስፈልጉትን ነገሮች፣ ሰለሪ ሌቭል፣ ሪስክ ሌቭሎቹን ያሳየናል። ከዛ ደግሞ ወረድ እያላችሁ ስትመጡ ደግሞ የተለያዩ ኳሊፊኬሽኖቹን ያሳየናል። 5 ዓመት የድራይቪንግ ላይሰንስ፣ ቫሊድ የሆነ ድራይቪንግ ላይሰንስ እንደሚፈልግ ያሳየናል። ከዛ እዚህ ጋር አፕላይ ከማለታችን በፊት ሳይን አፕ ነው የምንለው። እዛ ቀጫፍ ላይ ያለችውን እዛ ሳይን አፕ ስንል ከዚህ ቀደም የነበረን አካውንት ካለ እሱን ያስከፍተናል። ያለበለዚያ ግን ድጋሚ አካውንት ክሬት ማድረግ አለብን ማለት ነው። እዛ አካውንት ክሬት ካደረግን በኋላ ግን ያለውን ሴቭ እናደርግና ከዛ እዚህ ጋር ስማችንን፣ ላስት ኔማችንና ስልካችንን እናስገባለን። ከዛ እዚህ ጋር ተርምስ እና የሪስፖንሲቢሊቲዎችን ራይት ካደረግን በኋላ ፐርሰናል ኢንፎርሜሽናችንን መግባት እንዳለበት ይነግረናል። እዚህ ጋር ከእንደገና ያላስተካከልናቸው ነገሮች ካሉ እናስተካክላለን። ከዚህ ቀደም ስም ከነበረን እሱ እናስገባለን። ናሽናሊቲ እናስገባለን። አድሬስ አለ እዚህ ጋር የምንኖርበትን አድራሻ ነው የምናስገባው። አድራሻችንን እናስገባለን ማለት ነው። እዚህ ጋር አዲስ አበባ ከሆነ አዲስ አበባ፣ ሌላም ከተማ ከሆነ እንደዛው እናስገባለን። ከዛ ውጪ ሲቲ የዛ ክልል ሲቲ ላይ እናስገባለን። አዲስ አበባ ብቻ ስለሆነ እሱም እዚህ ጋር ያስመርጠናል ስቴት። ከዛ ውጪ ደግሞ ዚፕ ኮድ የሚላለ 001 ብላችሁ ማስገባት ትችላላችሁ። ሴፍ ታደረጉትና ከዛ ወደ ኤክስፒሪየንስ ነው የምንገባው። ከሬዚዩሜያችን አይደለም የሚወስደው። አሁን ገና በዲፎልት ነው እየሞላን ያለ ነው ማለት ነው። ስለዚህ እያንዳንዱን ነገር እንሞላለታለን። ምን እንደሰራን፣ የት እንደሰራን፣ የት አካባቢ እንደሰራን በዚህ መልኩ እናስገባለታለን ማለት ነው። በዚህ መልኩ ያስገባናቸውን የኛን ኤክስፒሪየንሶች ወደ 4ም 5ም 6ም አንድም መሙላት ትችላላችሁ። ያላችሁን ማስገባት ነው ያለባችሁ። ኤጁኬሽን ደግሞ መጨረሻ ላይ እናንተ አሁን የደረሳችሁበትን ኤጁኬሽን እንትን ነው የምታስገቡት። ሜጀራችሁን፣ ማይነራችሁን ታስገባላችሁ። ከመቼ እስከ መቼ እንደተማራችሁም ታስገባላችሁ፣ ወርና ዓመተ ምህረቱን ማለት ነው። ከዛ እዚህ ጋር ዲስክሪፕሽን ላይ ምናልባት ግሬዳችሁን፣ ምናልባት ቴሲስ የጻፋችሁ ከሆነ እንደዛ ታርጉና ታስገባላችሁ። ይሄ የተማረበትና ሰከንዳሪ ስኩል ያለውን ያስገባ ነው። እዚህ ጋር ስኪል ላይ ደግሞ የስኪላችሁን መጠን እዚህ ጋር ታስቀምጣላችሁ። ሰም ኖሌጅ ነው ያለኝ፣ ኢንተርሚዲየት፣ አድቫንስድ እና ኤክስፐርት ነኝ በዚህ ጉዳይ ላይ ብላችሁ ታስገቡለታላችሁ። ያስገባችሁለትን ስኪል ያስመርጣችኋል። ደግሞ ቢሄቪየርም አለው። ቢሄቪየርም ሎያል ነህ፣ ሊደር ነህ፣ ቲም ፕሌየር ነህ እያለ ይጠይቃችኋል። አንዱን ቲም ፕሌየር ብለን ዝም ብለን እንመርጥለታለን። ቢያንስ ቲም ፕሌየር ብለን ብንመርጥለት ከዛ ሴቭ ሳይሆን የምናደርገው አድ ነው የምናደርገው። እዚህ ጋር አድ እናደርገዋለን። ሌሎችም ቢሄቪየሮች ካሉ መጨመር እንችላለን ማለት ነው። እዚህ ጋር ያሉትን የተጠቀሱትን መምረጥ እንችላለን። አሁን ለምሳሌ ሊደርን መርጫለሁ እኔ። ሌላም ዴዲኬትድ አድ እያደረጋችሁ መጨመር ትችላላችሁ። ከዛ ደግሞ ሞቲቬሽንስ የሚለው ላይ ደግሞ ሌሎች ሞቲቬት የሚያደርጋችሁ ጆብ ሴኩሪቲ ነው፣ ፍሌክሲቢሊቲ ነው፣ የመሳሰሉትን ነገሮች ታስገቡለታላችሁ። አለማስገባትም ትችላላችሁ። አለማስገባት የምትፈልጉ ከሆነ ካንስል የምትለውን ምልክት መጫን ትችላላችሁ ማለት ነው። ከዛ ግን ሴፍ አድርጋችሁ ላይሰንስ እና ሰርቲፊኬሽን ላይ ትመጣላችሁ። ሰርቲፊኬቱ ስሙን ትጽፋላችሁ የሰርቲፊኬቱ። ከዛ በኋላ ነምበር ካለው ነምበር፣ ኢሹ ዴቶቹን ደግሞ ታስገባላችሁ ማለት ነው። አለማስገባትም ትችላላችሁ። ዝም ብላችሁ ድራይቪንግ ላይሰንስ ብቻ ላይ ያለፍኩት እኔ። እዚህ ጋር ደግሞ ሊንኮች ለምሳሌ
የሊንክዲን ሊሆን ይችላል፣ የኢንስታግራም የፈለጋችሁትን ዩአርኤሉንም ታይትሉንም መጻፍ ትችላላችሁ። ከሌላችሁ ደግሞ ካንስል ማለት ትችላላችሁ። እነዚህን ነገሮች ፐርሰናል ፕሮፋይል ላይ እንመዘግባለን ማለት ነው፣ ከስማችን ጋር ማለት ነው። ስለዚህ በዚህ መልኩ ከገባ በኋላ ዶክመንቴሽን ላይ እንቀጥላለን። ዶክመንት ላይ ሬዚዩሜያችሁን ብታስገቡ መልካም ነው። ከዛ ውጭ ደግሞ ፎቶዋችሁን ምንድነው ቴምፖችሁን የመሳሰሉትን ነገሮች ታስገባላችሁ። እዚህ ጋር 4 ነገር ነው የሚያስመርጣችሁ። አዘር ብላችሁ እየጨመራችሁ መሄድ ትችላላችሁ ማለት ነው። እዚህ ጋር ደግሞ አፕሊኬሽን ነው። አፕሊኬሽኑን አሁን መሙላት እንጀምራለን ማለት ነው። አፕሊኬሽኑን ለመሙላት ቀጥታ ወደ እነሱ ኦፖርቹኒቲ ፔጅ ወስደናል ማለት ነው። ኦፖርቹኒቲ ፔጅ ላይ እዚህ አዲስ አበባ ውስጥ ኢትዮጵያ ውስጥ ያሉትን ያሳየናል። እኛ የምንፈልገው የድራይቨሩን ነው። ከዛ ቀደም ወደ ወሰደን ፔጅ እንሄድና አፕላይ የሚለውን እናካል ማለት ነው። አፕላይ ስንል እዚህ ጋር ያስመርጠናል። በሬዚዩሚ ነው ወይስ በዲፎልት ነው? እስካሁን እኛ የሞላ ነው አለ። ግን ሬዚዩሚውን ጨምረን ብናደርግለት ምናልባት እዚህ ጋር ያልጠቀስናቸው ሬዚዩሚ ላይ ያሉ ነገሮች ይገባሉ ማለት ነው። እዚህ ጋር አሁን እንደምታዩት ሁለቱንም አስተካክሎ አስገብቶልናል ማለት ነው። ግን ምን እንጨምርለታለን? እዚህ ጋር አፕሊኬሽን ሌተር እንጨምርለታለን ማለት ነው፣ ወይም ከቨር ሌተር እንጨምርለታለን። ስለዚህ 2 ፋይሎች ይኖሩናል ማለት ነው። ለዚህ ያው ከቨር ሌተር አዘር ብላችሁ ደግሞ ፕሮፋይሎም ማስገባት ትችላላችሁ። አዘር ብላችሁ ሌሎችም ዶክመንቶቻችሁ ማስገባት ትችላላችሁ ማለት ነው። ሊሚቴሽን የለውም። ዲስክሪፕሽኑ ላይ ደግሞ ፈለጋችሁትን ታደርጋላችሁ። እዚህ ጋር አቬላቢሊቲ ይላል። መቼ መጀመር ትችላለህ? ሰኞ መጀመር ትችላለሁ ብዬዋለሁ። ከሰኞ ጀምሮ ጊዜ ደግሞ ሰዓት ያው ከ7 AM እስከ 5 PM ድረስ መስራት ትችላለሁ ብዬዋለሁ። እዚህ ጋር ኳሊፊኬሽኖች ያሳየን ኩዌስችኖች አሉት። የት ነው ያየኸው ይሄንን ስራ ይለኛል። ኦንላይን ጆብ ቦርድ ላይ ነው። ከዛ ከስራ ቦታ ነው ወይ ሰው የነገረ ሲለኝ አይ ነው አይደለም አልኩት። ከዛ ውጪ መቼ መጀመር ይችላል ሲለኝ እዚህ ጋር ቀኑን አስገባለታለሁ። ከዛ እዚህ ጋር ደግሞ የኮንፍሊክት የጥቅም ግጭት ሊያስከትሉ የሚችሉ ነገሮችን እንዴት ነው አቮይድ የምታደርገው ይለኛል። ወይም ደግሞ እንዴት ነው የጥቅም ግጭቶች ውስጥ ልትገባ ትችላለህ። ከዛ እቺኛዋን አሁን ማድረግላችሁን ኖ የኮንፍሊክት ግጭት አይኖርም ነው ወይም ነው ብላችሁ መመለስ ትችላላችሁ። እዚህ ጋር ደግሞ ስለ ቢሄቪየራል ስለ ሴክሹዋል ኢሹ ነው አቢዩዝመንት ምናምን በመሳሰሉ ጉዳዮች ላይ ያለኝን አቋም እንድነግረው ነው። ይሄ ብዙ ቦታ የምጠቀመው ስለሆነ እናንተ መጠቀም ትችላላችሁ እቺ ፓራግራፍ። ይሄ ደግሞ ስለ ሜርሲ ኮፕስ ላይ ያሉትን ጉዳዮች በተመለከተ ምንም አይነት ምላሾችን መስጠት ማትፈልግ ከሆነ ኤኔ ብለህ መልስ ይለኛል። ኤኔ ብዬ መልሳለሁ። ከዛ ወደ ላይ እንሄድና ያሉትን ነገሮች በሙሉ እንመለከታለን። ከዛ ሰብሚት እንለዋለን። ከዛ እንደጨረስን ይነግረናል። ከዛ ይሄ መረጃዎች ይቀመጣሉ። ሌላም ጊዜ አፕላይ ስታደርግ ይሄ ይቀመጣል ይለኛል። እዚህ ጋር አፕላይ ማድረጌን በስነስርዓት ይነግረኛል ማለት። ከዛ ተመልሼ አፕላይ ያደርኩበት ኢሜል ላይ ሄጄ እመለከተዋለሁ። ስመለከተው ኢሜል ይልኩልኛል። ከዛ ያው ኢሜሉ አፕሊኬሽን እንደሞላው በስነስርዓት እንደተሞላ ያስረዳኛል። እነሱም ደግሞ በዚሁ ኢሜል ነው መልእክታቸውን የሚያስተላልፉልኝ የሚመልሱልኝ። እንደዚህ አይነት ቪዲዮዎች የሚመቻችሁ ከሆነ ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ።